بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم سوّتش يا عند سون قبر هيدو ሲባረኩበት ሲሰግዱለትና ሲሳሉለት ልጅ ጤና ወይም ገንዘብ እንዲሰጣቸው ሲለምኑት ከችግራቸው ከጭንቀታቸው እንዲያወጣቸው ሲጣሩ ሲማጸኑት ይህ የሞተው ግለሰብ በህይወቱ እያለ ምን አይነት ሰው ነበር ብለን ብንጠይቅ ከሁለት አንድ ሆኖ እናገኘዋለን። የመጀመሪያው አይነት ሟች አላህን በሚገባ ሲገዛ ከቢድዓና ከኹራፋት ርቆ በኪታብና በሱና ሲመራ ሰዎችንም ወደዛው ቀጥተኛ መንገድ እየተጣራ ያለ ወደ አኽራ ሄዶ ከጊዜ በኋላ ሰዎች በኢብሊስ እገዛ ያንን የአላህ ሰው ቀብሩን ቀስ በቀስ እንዲገዙትና እንዲያመልኩት ያደርጋቸዋል። ለዚህም ሩቅ ሳንሄድ የምንወስደው ምሳሌ የነቢዩላህ ኑህ ህዝቦች ናቸው። ወቃሉ ላ ተዘሩነ አሊሀተኩም አምላኮቻችሁን አትተው፣ ለነሱ ስትሉ ተጋደሉ፣ ተው አታምልኳቸው የሚሏችሁን እንዳሰሙ። ወላ ተዘሩነ ወደን ወላ ሱዋዕን ወላ የጉሰ ወየዑቀ ወነስራ ወደን ሱዋዕን የጉስንም የዑቅንም ነስርንም አትተው አሉ። እዚህ ውስጥ ስንት ሰዎች አሉ? 5 ሰዎች አሉ ማለት ነው። እነዚህ 5 ሰዎች የነቢዩላህ ኑህ ህዝቦች ሲገዟቸውና ሲያመልኳቸው የነበሩትን ሰዎች አስመልክቶ ሰይድና ኢብኑ አባስ ረዲየላሁ ዐንሁማ ሲናገሩ ሪጃል ሳሊሒን አሉ። እነዚህ 5ቱም ሰዎች ሳሊሕ የሆኑ ሰዎች በህይወታቸው እያሉ በአላህ ላይ ሳያሻርኩ አላህ ያዘዘውን ነገር እየታዘዙ አላህ የከለከለውን ነገር እየተከለከሉ አላህን እስከተገናኙ ድረስ በቀጥተኛው መንገድ ላይ የነበሩ ሰዎች ናቸው። በእንደነዚህ አይነት ሷሊህ ሰዎች ላይ ከዛ በኋላ ሰዎች መጥተው ቀብራቸውን እንዲያመልኩ ለማድረግ ኢብሊስ በጣም ወደር የሌለው ሰብር አድርጎ አንዱ ትውልድ ካልጠመመ የሚቀጥለው ትውልድ ላይ የሞከረ በመጨረሻም ተሳክቶለት በነቢዩላህ ኑህ ዘመን እነዚህን 5 ሰዎች ህዝቦች ያመልኳቸው ጀመር። ሁለተኛው አይነት ሰው ደግሞ በህይወቱ እያለ የቁርአንን ተፍሲር ደስ ባለው መንገድ እየፈሰረ ከሱናው የሚመቸውን ወስዶ የማይመቸውን ትቶ በአውሊያዎች ተወሱል ማድረግ ይቻላል እያለ ኩራፋትን እያስተማረ ለራሱ ጠሞ ብዙ ሰዎችንም አጥሞ ወደ አኽራ ሲሄድ በእንደዚህ አይነቱ ሰው ቀብር ላይ ተበሩክ ማድረግ ለቀብሩ መስገድና ህዝቡ ለጉዳያቸው ድረሱልን ማለቱ ኢብሊስንም ከብዙ ድካም የሚያድነው የሽርክ ቅድመ ዝግጅት ትቶ የሚያልፍ አይነት ሰው መሆኑ ነው። ለዚህም በምሳሌነት አድርገን የምንወስደው ባለፈው ሳምንት በግብፅ አገር ውስጥ ጣንጣ በምትባለው ከተማ በመቶ ሺዎች የሚቆጠሩ ሰዎች ከብዙ ከተሞች ተሳፍረው በመኪና በባቡር ሐታ በግመል ሳይቀር ወደዛ ጉዞ አድርገው በሰይድ አህመድ በደዊ ቀብር ላይ ምን አይነት የሽርክ ተግባር ሲፈጽሙ እንደነበር በሰሞኑ በለቀኩት ቪዲዮ ላይ ተመልክታችኋል። በአጭሩ ማን ነው ሰይድ አህመድ በደዊ? በሂጅሪ አቆጣጠር 596 በሞሮኮ አገር ተወልዶ በ675 በግብፅ ጠንጣ በምትባለው ከተማ የሞተ ሰው ነው። በህይወት እያለስ ምን ያደርግ ነበር? በአጭሩ ከሞሮኮ ወደ ኢራቅ ይጓዝና በሺዓና በሶፊያ መንሐጅ ይጠመቃል። ኢራቅ ውስጥም እያለ ወደ ግብፅ ጠንጣ ወደምትባለው ከተማ ሂድ ተብዬ ታዝዣለሁ በማለት ወደ ጣንጣ ይመጣል። እንግዲህ ያዘዘው ማን ነው? እዚህ ላይ ነው እንግዲህ ኩራፋቱ የጀመረው። ታዝዣለሁ ወደዛ ከተማ መሄዴ ነው ብሎ ወደዛ ይሄዳል። ወደዛም ከተማ ከገባ በኋላ የጁምዓ ቀን ነበር፣ የሰላት ወቅት ገብቶ ነበር። እዛ መስጂድ ገብቶ ሰዎች በሙሉ እያዩት መስጂዱ ውስጥ ሸንቶ ሰላቱን ትቶ ይወጣል።
በዚህ ጊዜ ነው ይሄ የአላህ ወልይ ነው ብለው በብዙ ሺህ የሚቆጠሩ ሰዎች ይከተሉት የጀመሩት። ጣንጣም እንደደረሰ እዛው እስከሚሞት ሲኖር አንድ ቀን ፊቱን ለተከታዮቹ አያሳይም ነበር። የዚህም ምክንያት እሱ የሚለው ፊቴን ካያችሁት ትሞታላችሁ፣ ከባድ ኑር አለው በማለት ፊቱን ከግንባሩ እስከ አንገቱ ድረስ በፍጹም አያሳይም ነበር። የሚለብሰው ልብስ በአብዛኛው ጊዜ አረንጓዴ ሲሆን ያንንም ልብስ ከለበሰ ገላውን ሳይታጠብ ልብሱን ሳይቀይር ያ ልብስ ተቦጫጭቆበት አልቆ ነው ሌላ የሚቀይረው ይባላል። በመጨረሻ ዕድሜዎቹ አካባቢ ሰውን ተለይቻለሁ ብሎ የቤት ጣሪያ ላይ ለብዙ ወራቶች ይቀመጥ ነበር። በብዙ ሺህ የሚቆጠሩ ተከታዮቹ እርሱ ወዳለበት ለዚያራ በሚመጡበት ጊዜ ከዛ ከጣሪያው ላይ 1000 ፍሬ ያለውን ሙስፈሃውን ጫፉን ይዞ ይለቅላቸዋል። እሱን እየነኩ ይባረኩበት ነበረ። እዚህ ላይ በመጨረሻም እንግዲህ ላሰምርበት የምፈልገው ነገር ሰይድ አሕመድ በደዊ ከሞተ በኋላ ከብዙ ዓመታት በኋላ ሰውየው የሌለውን የወልይነት ባህሪ ይህንን አይነት ሙዕጅዛ ይህን አይነት ከራማ አለው ብለው በኪታብ እስከ መጻፍ ድረስ በአንድ ኪታብ ላይ አይደለም የተለያዩ የሱፊያ ተከታዮች ብዙ ኪታቦችን ስለ አሕመድ በደዊ ይሄ ከራማ አለው፣ ይሄ አይነት ሙዕጅዛ አለው፣ እንዲህ ያደርግ ነበር፣ እንዲህ ያደርግ ነበር እያሉ ይጽፉለታል። ይህን ሰውዬ እንግዲህ ዛሬ ከ772 ዓመት በኋላ በ1447 በዚህ ዓመት ባለፈው ሳምንት ውስጥ በግብፅ በጣንጣ ከተማ ውስጥ ለዚህ ነጃሳ ሰው ሰዎች ለቀብሩ ሲሰግዱለት ሲማጸኑትና መደድ ያ በደዊ እያሉ ሲጣሩ በቪዲዮ ላይ አይተናል ማለት ነው። አላህ ስብሓንሁ ወተዓላ ቀጥተኛውን መንገድ ይምራን።